ሰላም ጤና ይስጥልን የሄሬኒስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ከ23 ሰዓታት በኋላ ተኩሱ ቆሟል። በሱዳን ድንበር ሸረሪና በትላንትናው ዕለት ሐምሌ 25 2018 ዓመተ ምህረት በመከላከያ ሰራዊትና በህወሓት አርሚ 70 ኃይሎች መካከል የነበረው ወታደራዊ ግጭት መቆሙ ታውቋል። ያሉ መረጃዎች እንደሚያመላክቱት በትግራይ ከሱዳን ድንበር አቅራቢያ በሚገኘው ሸረሪና አካባቢ የተካሄደው ግጭት በህወሓት ስር ከሚንቀሳቀሰው ክፍለ ጦር 70 መቀመጫውን በሱዳን በኩል አድርጓል ከሚባለውና በተከዜ ታጣቂ ኃይሎች በተደገፉ የኢትዮጵያ ሀገር መከላከያ ሰራዊት ክፍሎች መካከል የተደረገ ውጊያ ነው። ውጊያው ከ23 ሰዓታት በኋላ የቆመ ቢሆንም በሁለቱ ወገኖች በኩል በአካባቢው የሰራዊት እንቅስቃሴና ስምሪት እየተካሄደ ይገኛል። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ እንዲዘዋወሩ ጥያቄ ማቅረባቸው ተሰማ። በትግራይ በሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ የተወሰኑ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዘዋወሩ ጥያቄ እያቀረቡ እንደሚገኙ ተሰምቷል። በመቀሌ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎችና የሚያስተምሩ መምህራን ጥያቄያቸውን ለመንግስት እያቀረቡ ነው። ተማሪዎችና መምህራን በክልሉ በሚታየው የጸጥታ ስጋት ምክንያት ቅሬታ ጥያቄ እያስገቡ ሲሆን እስካሁን ከትምህርት ሚኒስቴር የተሰጠ የዝውውር ውሳኔም ሆነ የተገባ ቃል አለመኖሩን የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት ሀየሎም ስዩም ገልጸዋል። ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ማቆም ይገባል። ግጭቱን ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣው የኋላ ቀር ቡድን መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና ክትትሉን ውጤት መጠበቅ ተገቢ ነው። ስምረት ፓርቲ በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት መከሰቱን አስታወቀ። ፓርቲው ባወጣው መግለጫ አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑን በመጥቀስ የሁኔታው ሚስጥር አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑ የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያው የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ጊዜያዊ አንድነት ማስከበር የሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ከሷል። ቀደም ሲል ሲካሄድ የነበረው የዛቻና የትምክህት መግለጫዎችም ቡድኑ ለጦርነት የነበረው ከፍተኛ ፍላጎት የሚያሳዩ በቂ መረጃዎች እንደሆኑ አመላክቷል። በሌላ በኩል የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቀት ያላቸው ተብሎ ስለሚታመን ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይ ህዝብ አንድነት በማበላሸትና የውጭ አካላት ተመክቶ የሚደረግ ፉከራ ህዝብን ወደ ከፋ አደጋ ከመክተት ውጭ የሚያመጣው ለውጥ የለም ያሉት አቶ ጌታቸው በግዳጅ ወጣቱን የመመልመል ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ማቆም እንደሚገባ ገልጸዋል። አቶ ጌታቸው አክለውም ለሰራዊቱ አባላት ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና በመሆኑ በህይወታቸውና በአካላቸው ላይ የሚጫወቱ አካላትን ይበቃሉ ሊሏቸው እንደሚገባ ጥሪ አቅርበዋል። የህዝቡ የመኖርና አለመኖር ህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል በመጠቆም በሐውልት የመሸገው ቡድን የዲፕሎማሲ በሮችን ዘግቶና ከውጭ አካላት የሚጠብቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ ማለቱ የአስተዋይነት ማነስ የሚያሳይ ነው ሲሉ ኮንነዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡ። አቶ ጌታቸው በኤክስ ገጻቸው የደብረጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳን ጀነራል አልቡርሃንና በኤርትራ መንግስት ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ መጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወልቅ ገብረ እግዚአብሔር እንዲሁም በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያሰሙት ቅዠት በአስቸኳይ እንዲቆም አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። አቅም እያለ የህዝቡን የህልውና ጥያቄ መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አስተላልፈዋል። በመጨረሻም በሐውልቲ የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን ዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ቢከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል።
የሼክ መሐመድ አላሙዲ ሀብት 10.1 ቢሊዮን ዶላር ደረሰ። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃን ያዙ። የትውልድ ኢትዮጵያውያን ባለሀብት ሼክ መሐመድ አላሙዲ ተጣራ ሀብት 10.1 ቢሊዮን ዶላር መድረሱን ተከትሎ በብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ በድጋሚ ተካተዋል። ኦገስት 1 2026 ይፋ በሆነው የብሉምበርግ ዝርዝር መሰረት አላሙዲ በዓለም 375ኛ ደረጃ ላይ ተቀምጠዋል። በ2026 ብቻ የሀብታቸው መጠን በ1.67 ቢሊዮን ዶላር ወይም በ19.7 በመቶ አድጓል። በቅርብ ጊዜም በአንድ ቀን ብቻ 37.7 ሚሊዮን ዶላር መጨመሩ ተመዝግቧል። የብሉምበርግ ግምገማ እንደሚያሳየው የአላሙዲ ሀብት መጨመር ከኢነርጂ፣ ከኢንዱስትሪ፣ ከመሰረተ ልማትና ከሌሎች የንግድ ንብረቶች ዋጋ መጨመር ጋር የተያያዘ ነው። ከዚህ ቀደም ከዋና ንብረቶቻቸው መካከል የነበረው የስዊድኑ ፕሪም የነዳጅ ማጣሪያ ኩባንያ ግን ለቫሮ ኢነርጂ ከተላለፈ በኋላ በአሁኑ ጊዜ ቫሮ ፕሪም በተባለ የተዋሃደ ኩባንያ ስር ይገኛል። በሌላ በኩል ብሉምበርግ የአላሙዲን ሀብት 10 ቢሊዮን ዶላር በላይ እንደደረሰ ቢገልጽም በፎርብስ 2026 ዓመታዊ የዓለም ቢሊዮነሮች ዝርዝር ውስጥ ግን ስማቸው አልተካተተም። ይህም ሁለቱ ተቋማት የቢሊዮነሮችን ሀብት በሚገመግሙበት የመረጃ ምንጭና የግምገማ ዘዴ ልዩነት መኖሩን ያሳያል። በብሉምበርግ የወጣው አዲሱ መረጃ የሚያመለክተው ሼክ መሐመድ አላሙዲ ከቀደሙት ዓመታት የሀብት መቀነስ በኋላ በድጋሚ ወደ 10 ቢሊዮን ዶላር በላይ የሀብት ደረጃ መመለሳቸውን ነው። በሸረሪና ምክንያት ሱዳን ውጥረት ተፈጥሯል ተባለ። ለ6 ዓመታት የህወሓት ዋና ማዘዣ የነበረው የሸረሪና ወታደራዊ ካምፕ በመከላከያና በተከዜ ዘብ ኃይሎች ሙሉ በሙሉ ቁጥጥር ስር መዋሉ ተገለጸ። በአየርና በእግረኛ ሰራዊት በተካሄደው በዚህ ውጊያ በህወሓት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን የህወሓት ተጨማሪ ኃይል የማስገባት ሙከራ አለመሳካቱ ታውቋል። የደረሰው ጉዳትና የተያያዙ ምርኮኞች የሰው ኃይል ከ195 በላይ ታጣቂዎች መገደላቸውንና ከ176 በላይ የሚሆኑት ደግሞ መቁሰላቸው ተጠቁሟል። በተጨማሪም 121 ታጣቂዎችና አንድ የኮሎኔል ማዕረግ ያለው የሻለቃ አዛዥ ተማርከው ወደ ባከር ማሰልጠኛ ተወስደዋል ተብሏል። የጦር መሳሪያዎች ከ450 በላይ ክላሽኮቭን ጨምሮ ብሬን ድሽቃዎች፣ አርፒጂ፣ ስናይፐር፣ ሞርተሮች፣ ሮኬቶች እና ከ8 በላይ የሬዲዮ መገናኛዎች መማረካቸው ታውቋል። ቁሳቁስና ተሽከርካሪዎች በፓትሮል ላይ የተመደቡ ዙ-23 ወታደራዊና የሎጂስቲክ ተሽከርካሪዎች እንዲሁም ትራክተሮች የወደሙ ሲሆን ጀነሬተሮችና ሌሎች ቁሳቁሶች ተማርከዋል። በሌላ በኩል የሸረሪና ካምፕ መያዝን ተከትሎ በሱዳን ጦር በተያያዘው አጎራባች ኢትዮጵያ ይዞታዎች ላይ ውጥረት መንገሱ ተገልጿል። ህወሓት የፌዴራል መንግስትን በወታደራዊ ጥቃት ወነጀለ። ራሱ የትግራይ ክልል አስተዳደር ያደረገው ህወሓት ዛሬ የዲፕሎማሲያዊ አካላት በላከው መግለጫ የፌዴራል መንግስት በምዕራብ ትግራይ ሸረሪና አካባቢ አዲስ ወታደራዊ ጥቃት በመክፈት ሁኔታውን ወደ ከፋ ደረጃ አሸጋግሮታል ሲል ከሷል። ዋና ዋና ነጥቦች የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ጥሷል ሲል ይከሳል። የህዝቡ የጸጥታ ኃይሎችና የዲያስፖራው ማህበረሰብ ህልውናችንን ለማስከበር በጋራ እንቁም ሲል ጥሪ አቅርቧል። ዓለም አቀፍ ማህበረሰብ በሁኔታው ላይ የቅርብ ክትትል እንዲያደርግና ቀጠናዊ አደጋ እንዲገነዘብ ጠይቋል። ህወሓት ትላንት ለድል መጨፈሪያነት የከፈተው ጥቃት ወደ ሀዘን ተቀይሮበት እንደታየ ከሸረሪና የወጡ መረጃዎች አመላክተዋል። እንዳይነገር ብለን ቆይተን ነው። በሚዲያ ብዙ አልተናገርንም። አሁን ብዙ መናገር አንፈልግም። ራሱ ውስብስብ ጉዳዮች ስላሉት አዋሽ፣ ኮምቦልቻ፣ ሀራ ገበያ የባቡር ስራ ጀምረናል። እንዳይነገር ብለን ቆይተን ነው እንጂ ስራውን ጀምረናል። በአመታት ወይም በ2 ዓመታት ጊዜ ውስጥ ምርታ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉት አሁን በምንሄድበት መንገድ ሌላ ነገር እንዳይሳብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በአካባቢው ያለ ሰው ያያል እና ብዙ መናገር አንፈልግም ብለን ነው እንጂ ስራውን ጀምረናል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ አሚኮ ላይ የተናገሩት ጠቅላይ ሚኒስትሩ ከወራት በፊት ለአክሳሪ ፕሮጀክቶች በምሳሌነት ጠቅሰውት ከፍተኛ ተቃውሞ መግጠሙ ይታወሳል። 800 ሚሊዮን ችግኝ በአንድ ጀንበር። የኢፌዴሪ መከላከያ ሰራዊት ሐምሌ 26 ቀን 2018 ዓ.ም እጅግ ተመናምኖ የነበረውን የኢትዮጵያ የደን ሀብት አሁን ላይ ከመጥፋት ስጋት ተላቆ ሽፋኑ እያደገ መጥቷል። በአረንጓዴ አሻራ መርሃ ግብር እውን መሆን የሀገሪቱ የደን ሽፋን 23.6 በመቶ ደርሷል። ዘንድሮም ከ8.5 ቢሊዮን በላይ ችግኝ ለመትከል ጣሴ ውስጥ የገቡ ሲሆን በዛሬው ዕለት ብቻ 800 ሚሊዮን በላይ ችግኝ በመትከል ዓለምን ለማስደመም ዝግጁ ሆነዋል። ትራምፕ በኢራን ላይ የታቀደውን ጥቃት መሰረዛቸውን አሳወቁ። አሜሪካ ዜጎቿ ከ12 የመካከለኛው ምስራቅ ሀገራት በአስቸኳይ እንዲወጡ አዘዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይልና ኤነርጂ ተቋማት ላይ
ሊፈጽሙት ያቀዱትን ወታደራዊ ጥቃት መሰረዛቸውን አስታወቁ። ቀደም ሲል አሜሪካ ከእስራኤል ጋር በመቀናጀት በኢራን ላይ ከፍተኛ ጥቃት እንደምትፈጽም ሲዝቱ የነበረ ቢሆንም አሁን ላይ ግን ጥቃቱን በማቆም ሰላማዊ ስምምነት ላይ ለመድረስ መወሰናቸውን ገልጸዋል። ትራምፕ ባወጡት መግለጫ አሜሪካ ለይፋዊ ጥቃት ዝግጁ የነበረች ቢሆንም ከኢራንና መካከለኛው ምስራቅ ሀገራት በቀረበላቸው ጥያቄ መሰረት የታቀደውን ጥቃት ለመሰረዝ መስማማታቸውን አስታውቀዋል። በሌላ በኩል ግብጽ በድሮን መመታቷን ተከትሎ አሜሪካ በቀጠናው ለዜጎቿ አስተማማኝ ደህንነት የለም በሚል ግብጽ፣ እስራኤል፣ ሳውዲ አረቢያ እና የተባበሩት አረብ ኤምሬትስን ጨምሮ ከ12 ሀገራት አሜሪካውያን በአስቸኳይ እንዲወጡ ትዕዛዝ አስተላልፋለች። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ